ሰላም ጤና ይስጥልኝ። ዶክተር ሳሮን አክሊል እባላለሁ። በዛሬ ቪዲዮአችን ደግሞ ህንድ ውስጥ አሉ ስለተባሉ የጭንቅላትና የአከርካሪ አጥንት ቀዶ ሕክምና ሐኪሞች በዝርዝር የምናይ ይሆናል። እሱም የሚሆነው ስለተማሩበት ዩኒቨርሲቲ አንደርግራጁዌት የት እንደጨረሱ፣ ሬዚደንሲ የት እንደጨረሱ፣ ከረንትሊ የት እየሰሩ እንደሆነ ሁሉም ነገር በዝርዝር የምናይ ይሆናል ማለት ነው። በመጀመሪያው ቪዲዮ ስለ ዶክተር ዳልጂት ሲንግ ነው የምናየው። ዶክተር ዳልጂት ሲንግ ህንድ ሀገር ውስጥ የሚገኙ ከ32 ዓመት በላይ ኤክስፒሪየንስ ያላቸው ኒውሮ ሰርጅን ናቸው። ሞር የሚታወቁት ዶክተር ዳልጂት ኮምፕሊኬትድ እና ኮምፕሌክስ የሆኑ ኒውሮ ሰርጀሪዎች እና ስፓይን ሰርጀሪዎችን በመስራት ነው። አሁን ከረንትሊ የሚገኙት ማክስ ሄልዝ ኬር ውስጥ በሄድ ኦፍ ዲፓርትመንትነት ነው የሚገኙት። ስለተማሩበት ባክግራውንድ በምናይበት ጊዜ አንደርግራጁዌት ሜዲካል የጨረሱት ማውላና አዛድ ሜዲካል ኮሌጅ የሚባል ህንድ ሀገር ውስጥ ዴልሂ ዩኒቨርሲቲ ያለ ነው። ኒውሮ ሰርጀሪያቸውን ኤምሲኤች ውስጥ ጋባፓንት ሆስፒታል የሚባል ውስጥ የሚሰሩት፣ በመጨረሻም ፌሎሺፓቸውን የጨረሱት ናሽናል አካዳሚ ኦፍ ሜዲካል ሳይንስ ውስጥ ነው። በዋነኝነት አሁን እየሰሩ ያሉት የጭንቅላት እጢዎችን፣ ስካል ቤዝ ሰርጀሪ፣ ኒውሮቫስኩላር ሰርጀሪ፣ የህፃናት የጭንቅላት ቀዶ ህክምናዎችን፣ ስፓይናል ነርቭ ሰርጀሪ እንዲሁም ደግሞ ከሚጥል በሽታ ጋር እና ፈንክሽናል ኒውሮ ሰርጀሪ ጋር የተያያዙ ሰርጀሪዎችን ይሰራሉ። ምን አይነት ታካሚዎች ነው ይሄን ዶክተር ማናገር ያለባቸው ስንል፣ አንደኛ የጭንቅላት እጢ ያላቸው ታካሚዎች፣ ስትሮክ፣ ህፃናት ሆነው ኒውሮሎጂካል ዲስኦርደር ያላቸው ህፃናት፣ እንዲሁም ደግሞ የሚጥል በሽታ፣ የነርቭ ጉዳቶች፣ የጭንቅላት ወይም የአከርካሪ ጉዳት ያለባቸው ታካሚዎች ይህንን ሰርጅን ማናገር ይኖርባቸዋል። ዶክተር ዳልጂት ጋር የሚያገኛቸው አድቫንስድ ወይም ሌተስት የምንላቸው ቴክኖሎጂ ስናይ የመጀመሪያው ኒውሮ ኢንተርቬንሽን፣ ኒውሮ ናቪጌሽን ሲስተምስ፣ ማይክሮ ሰርጂካል ሚኒማል ኢንቬሲቭ ቴክኒኮችን፣ አድቫንስድ የሆኑ ኒውሮ ኢሜጂንጎችን እና ኒውሮ አይሲዩ ሰፖርቶችን ማግኘት ይችላሉ። በትምህርት ምክንያት ያገኟቸውን እውቅናዎች በምናይበት ሰዓት በመጀመሪያ የኒውሮሎጂካል ሶሳይቲ ኦፍ ኢንዲያ የቀድሞ ፕሬዚደንት ነበሩ። እንዲሁም ደግሞ የዶክተር ቢሲ ሮይ ናሽናል አዋርድ አሸናፊ ነበሩ። ስለዚህ በማንኛውም ሰዓት ቀጠሮን ለማስያዝ ከፈለጉ ታች ጋር ባለው ስልክ ኮንታክት ያድርጉ። በቀጣይነት የምናያቸው ደግሞ ዶክተር ሳንዲፕ ቫይሻይ ሲሆኑ እሳቸውም ከ30 ዓመት በላይ ኤክስፒሪየንስ ያላቸው ህንድ ውስጥ የሚገኙ ታዋቂ ኒውሮ ሰርጅን ናቸው። ሞስትሊ የሚታወቁት የተለያዩ ሚኒማል ኢንቬሲቭ የሆኑና የተለያዩ ኒውሮ ሰርጂካል ፕሮሲጀሮችን በመስራት ነው። የትምህርት ባክግራውንዳቸውን ስናይ የጀነራል ሰርጀሪያቸውን የጨረሱት ኤምኤስ ውስጥ ሲሆን ኒውሮ ሰርጀሪ ደግሞ ኤምሲኤች ውስጥ ነው። ያው በተጨማሪ ፌሎሺፓቸውን የጨረሱት ሳንዱት ማዮ ክሊኒክ አሜሪካ ውስጥ የሚገኝ ነው። የሚሰጧቸውን አገልግሎቶች ስናይ የመጀመሪያ የጭንቅላት እጢ ጋር የተያያዙ ሰርጀሪዎችን፣ ስካል ቤዝ ሰርጀሪ፣ ሚኒማል ኢንቬሲቭ የሆኑ የጭንቅላት ሰርጀሪዎችን እንዲሁም ደግሞ ኮምፕሌክስ የሆኑ የአከርካሪ ሰርጀሪዎችን፣ የህፃናት የጭንቅላት ቀዶ ጥገና እንዲሁም ደግሞ ኒውሮ ኤንዶስኮፒዎችን ይሰራሉ። ስለዚህ ምን አይነት ታካሚዎች ነው ዶክተሩን ማግኘት ያለባቸው ስንል በመጀመሪያ የተለያዩ የጭንቅላት እጢዎች ያሉባቸው ታካሚዎች፣ ኮምፕሌክስ የሆኑ የጭንቅላት ኬዞች ያሏቸው ታካሚዎች እንዲሁም ደግሞ ህፃናት ከኒውሮሎጂክ ዴፊሲት ጋር ያሉ ህፃናት፣ ከአከርካሪ ጋር ተያይዞ ችግር ያለባቸው እንዲሁም ደግሞ ነርቭ ኮምፕሬሽን ያለባቸው ታካሚዎች ማግኘት ይችላሉ። ስለዚህ አሁን ደግሞ ምን አይነት አዳዲስ የሆኑ አድቫንስድ የሆኑ ቴክኖሎጂዎችን እንደሚጠቀሙ እናያለን። የመጀመሪያው የተለያዩ ሚኒማል ኢንቬሲቭ የሆኑ ሲስተሞችን ያገኛሉ። እንዲሁም ደግሞ አድቫንስድ የሆኑ ኒውሮ ናቪጌሽኖችን፣ ኒውሮ ኤንዶስኮፒ፣ ሃይ ፕሪሲዥን ማይክሮ ሰርጂካል ቴክኒኮችን ያገኛሉ። ከትምህርት ጋር የተያያዙ ያገኟቸው እውቅናዎችን ስናይ በሳንዱት ፌሎሺፕ ውስጥ አሸናፊ ነበሩ። በኢንተርናሽናል ትሬንድ የሆኑ ኒውሮ ሰርጅን በግሎባል ኤክስፒሪየንስ የሚለውን አዋርድ ወስደው ነበረ። ስለዚህ በማንኛውም ሰዓት ቀጠሮ ማስያዝ ከፈለጉ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። ስለዚህ በዚህኛው ቪዲዮ ደግሞ ስለ ፕሮፌሰር ቢፒን ዋሊያ ነው የምናየው። እነሱም ህንድ ሀገር ውስጥ የሚገኙ ከ29 ዓመት በላይ ኤክስፒሪየንስ ያላቸው ኒውሮ ሰርጅን ሲሆኑ በብዛት የሚታወቁት ሚኒማል ኢንቬሲቭ ሰርጀሪዎችን እና የተለያዩ ኮምፕሌክስ የሆኑ ኒውሮ ሰርጅን በመስራት ነው። የትምህርት ባክግራውንዳቸውን ስናይ የመጀመሪያ ዲግሪያቸውን የያዙት በአርምድ ፎርስ ሜዲካል ኮሌጅ ውስጥ ነው።
አሁን በዋነኝነት እየሰጡ ያሉት አገልግሎቶች ውስጥ የመጀመሪያው ሚኒማል ኢንቬሲቭ የሆኑ የተለያዩ ስፓይን ሰርጀሪዎችን፣ የዲስክ ሪፕሌስመንቶች፣ ኢንዶስኮፒክ ስፓይን ኤንድ ክራኒያል ሰርጀሪዎችን እንዲሁም ደግሞ ከጭንቅላት እና ከስፓይናል ኮድ ጋር የተያያዙ የተለያዩ ሰርጀሪዎችን ይሰራሉ። ስለዚህ ምን አይነት ታካሚዎች ናቸው ይህን ዶክተር ማግኘት ያለባቸው ስንል በመጀመሪያ ታካሚዎች የአንገትና የጀርባ ባክፔን ያላቸው ታካሚዎች ከሆኑ እንዲሁም ደግሞ ስፓይናል ዲጀነሬሽን የጭንቅላትና ከስፓይናል ጋር የተያዙ እጢዎች ያሏቸው ታካሚዎች ከሆኑ በማንኛውም ሰዓት እነዚህን ሐኪም ማግኘት ይችላሉ። ስለዚህ አሁን ያሉ አድቫንስድ ወይም ሌተስት የምንላቸው ቴክኖሎጂዎች እነማን ናቸው? የመጀመሪያው ኢሜጅ ጋይድድ የሆነና ናቪጌሽን አሲስተድ የሆኑ ሰርጀሪዎችን ያገኛሉ፣ ኢንዶስኮፒክ ሲስተምስ፣ እንዲሁም ደግሞ አድቫንስድ የሆኑ ስፓይናል ኢምፕላንቶችን ያገኛሉ። ስለዚህ በማንኛውም ሰዓት ቀጠሮ ማስያዝ ከፈለጉ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። በዚህኛው ቪዲዮ ስለ ዶክተር ራና ፓቲል የምናይ ይሆናል። እሱም እንደሌሎቹ እንደ ሀገር ውስጥ ከሚገኙ ትልልቅ ኒውሮሰርጅኖች ውስጥ ዋነኛው ነው። ከ32 ዓመት በላይ ኤክስፔሪየንስ አለው። እስከዛሬ ድረስ ከ10,000 በላይ የሚሆኑ የጭንቅላት ቀዶ ሕክምና ሰርጀሪዎችን ሰርቷል። አሁን ከረንትሊ ፎርቲስ ሜዲካል ስኩል ውስጥ በቼርማንነት ያገለገለ ይገኛል። የትምህርት ባክግራውንዳቸውን ስናይ ጀነራል ሰርጀሪ ኤምኤስ ውስጥ እንዲሁም ደግሞ ኒውሮ ሰርጀሪ ኤንሲኤች እንዲሁም ደግሞ በመጨረሻ ፌሎሺፓቸውን ዩኬ ውስጥ ነው የጨረሱት። የሚሰጡትን አገልግሎት በምናይበት ሰዓት የመጀመሪያ ሚኒማል ኢንቬሲቭ የሆኑ የጭንቅላትና የአከርካሪ ሰርጀሪዎችን፣ ስካል ቤዝ ኤንድ ብሬን ቲመር ሰርጀሪዎችን፣ ኒውሮቫስኩላር ሰርጀሪዎችን እንዲሁም ደግሞ የህፃናት የጭንቅላት ቀዶ ሕክምና ሰርጀሪዎችን እንዲሁም ደግሞ ከሚጥል በሽታ ጋር ተያይዞ የሚሰሩ የቀዶ ሕክምና ሰርጀሪዎችን ይሰራሉ። ስለዚህ ይህን ሐኪም ለማግኘት ምን አይነት ታካሚዎች ነው መምጣት ያለባቸው? የመጀመሪያው ኮምፕሌክስ የሆነ የተለያዩ የጭንቅላት እጢዎች ያሏቸው ታካሚዎች፣ ስትሮክ እንዲሁም ደግሞ ህፃናት ከኒውሮሎጂካል ኮንዲሽን ያለባቸው፣ የሚጥል በሽታ ያለባቸው፣ ከአከርካሪ ጋር ተያይዞ ችግር ያለባቸው ታካሚዎች ይሄኛውን ሐኪም ማግኘት ይችላሉ ማለት ነው። ማግኘት የሚችሏቸው አድቫንስድ እና ሌተስት ቴክኖሎጂዎች ምንድን ናቸው? የመጀመሪያው ሚኒማል ኢንቬሲቭ የሆኑ ኒውሮሰርጂካል ፕሮሲጀሮችን፣ አድቫንስድ ማይክሮ ሰርጂካል እና ስካል ቤዝ ቴክኒኮች እንዲሁም ደግሞ ኒውሮ ናቪጌሽን እና ኢሜጂንግ ሲስተሞችን ያገኛሉ። ስለዚህ በማንኛውም ሰዓት ቀጠሮ ማስያዝ ከፈለጉ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። እናመሰግናለን። በመጨረሻ ስለ ዶክተር ሮሂት ባንሲል የምናወራ ይሆናል። እሳቸውም ልክ እንደሌሎቹ ህንድ ሀገር ውስጥ የሚገኙ ከ14 ዓመት በላይ ኤክስፔሪየንስ ያላቸው ኒውሮሰርጅን ናቸው። ብዙ ጊዜ ፔሸንት ኬር ፎከስድ የሆነ ኬር በመስጠት እንዲሁም ደግሞ ከህፃናት ጋር የተያዙ ኒውሮሰርጀሪዎችን በመስጠት የሚታወቁ ታላቅ የጭንቅላት ቀዶ ሕክምና ሐኪም ናቸው። ስለ ትምህርታቸው ባክግራውንድ በምናይበት ጊዜ ኒውሮሰርጀሪ የተማሩት ዴንቪ ውስጥ ነው። አድቫንስድ ስፓይን ኤንድ ሰርጀሪ ፌሎሺፓቸውን የጨረሱት ጃፓን ውስጥ ሲሆን ብራኪያል ፕሌክሰስ እና ፔሪፌራል ነርቭ ሰርጀሪ ፌሎሺፓቸውን ደግሞ በኤምስ ኒው ዴልሂ ውስጥ ነው የጨረሱት። በዋነኝነት የሚሰጡት አገልግሎቶች ደግሞ በመጀመሪያ የተለያዩ ስፓይን ሰርጀሪዎች፣ ኒውሮ ኢንዶስኮፒ፣ ብሬን ቲመር የጭንቅላት እጢ ሰርጀሪዎችን፣ የህፃናት ቀዶ ሕክምና የጭንቅላት ቀዶ ሕክምና ሰርጀሪዎችን፣ ፈንክሽናል ኒውሮ ሰርጀሪ እንዲሁም ደግሞ ፔሪፌራል ነርቭ ሰርጀሪ በመስጠት ይታወቃሉ። ስለዚህ ምን አይነት ታካሚዎች ናቸው እኚህን ዶክተር ማግኘት ያለባቸው ስንል በመጀመሪያ ከአከርካሪ ጋር ወይም ደግሞ ከባክፔን የጀርባ ህመም ያለባቸው ታካሚዎች፣ ብሬን ወይም ስፓይናል ቲመር የጭንቅላት ወይም ደግሞ የአከርካሪ እጢ ያላቸው ታካሚዎች እንዲሁም ደግሞ ህፃናት ከኒውሮሎጂካል ዲስኦርደር ካላቸው ፈንክሽናል ኦር ሚኒማል ኢንቬሲቭ ሰርጀሪ የሚያስፈልጋቸው ታካሚዎች እንዲሁም ደግሞ የተለያዩ የነርቭ ችግር ያለባቸው ታካሚዎች ዶክተሩን ማግኘት ይችላሉ ማለት ነው። ስለዚህ ማግኘት የሚችሏቸው አድቫንስድ ወይም ሌተስት ቴክኖሎጂዎች ደግሞ የመጀመሪያው ሚኒማል ኢንቬሲቭ የሆኑ ስፓይናል እና ብሬን ሰርጀሪዎች ናቸው። ኒውሮ ኢንዶስኮፒ እንዲሁም ደግሞ አድቫንስድ እና አዳዲስ የሆኑ ኢሜጂንግ እና ኒውሮ ናቪጌሽኖችን ማግኘት ይችላሉ። ስለዚህ በማንኛውም ሰዓት ቀጠሮ ማስያዝ ከፈለጉ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። እናመሰግናለን።
ስለዚህ በአጠቃላይ ኒውሮና ስፓይን ኬዝ ያላቸው ሰርጀሪዎች ብዙ ጊዜ ሴንሲቲቭ እና ልዩ ትኩረትን የሚያሹ ስለሆኑ ከላይ የጠቀስኳቸውን ህንድ ሀገር ውስጥ ታዋቂና ስመጥር የሚባሉ ሐኪሞችን ለማግኘት እንዲሁም ደግሞ ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። እናመሰግናለን።